አትከራከሪ። ህዝብ አይቷል። እኔ ነው ልክ 4 ቅጣት ስትሰጠኝ 5 ቃሪያ ቤት ስትለኝ ምንም ነገር ሳለ ቅጣትን ተናግረ ጨረስ ካልኩ አዎ ስትል ከ4ቱ ኮልጌቱ መርጬ ፊቴን ኮልጌት ተቀባው ተቃጠልኩ። አለቀ። ምንም ወሬ አልፈልግም፣ ክርክር አልፈልግም። 4 ቅጣት ሰጣለሁ። ከ4ቱ ተቀብለ ትቀጣለ። ከ4 ውስጥ ምንም እንደ ሳትከራከር እኔ ሴት ሆኜ እርጉዝ ሆኜ ቆፍጠን ብዬ ተቀብዬ ቀንስልኝ፣ ጨምርልኝ፣ አስተካክልልኝ ሳልልክ ነው አይደለ? ይሆነኛል የምለው መርጬ የተቀጣት ይሆነኛል የምትለውን መርጠ ተቀጣ። አለቀ። እሺ ንገሪኝ። ነገርኩ። 10 አታድገመኝ። 5 ቃሪያ ትበላለህ፣ ፊትን በርበሬ፣ ጨው፣ ዘይት ትቀባለህ፣ ሊጣብቅታል፣ ታኝካለህ። 4ተኛ ጭንቅላት መቆሙ። አንቺ የተረጋጋ ስጭኝ አንዱን። እሺ እቺ እንኳን ቀንሻት። ቀንስም አሁን ነው እንደዛ ስትፈነድቅ እንትን ስትል ስትጎርር አታናደኝ እየሳቅ ስልክ ስትሸልል ምናምን አሁን ነው እንዲህ ኩምስስ ጸባኛ የምትመስለው። ስታስብ ሞኝ መስልሃለሁ። ሳሽ አይደለም እኔ ቅድም ጀምሮ እንደዚህ ለምን አልተረጋጋህም? ለምን ሳሸንፍ ጠብቀህ ተረጋጋለህ? ሲጀመር ሰፈር ያወቀኝ ሞቀኝ ጸባይተኛ ነኝ። ዝም ብለሽ እንትን ክፉ አታናግሪኝ አቢባዬ እህቴ። እኔ ሲጀመር ምን ቤተሰብ አለው ይቀብራል። ችግር አለበት እንደ እሱ ቤተሰብ በጭራሽ እኔ አልቀብርም። ሞት አለው እንጂ ይህንንማ የሰብአዊ ድርጊት አልፈጸመባቸው። እሱን ቁጣት እንደሰጠቅ ሞኝ መሰል ከሆነ እሺ። አዎ 5ተኛ ቅጣት ሽንኩርት ትቆርጥና 1 ሽንኩርት አምጥተህ እሱን ቀላል ነው። እኔ ከባድ ነገር ነው ቅጣት የፈለግኩት። በርበሬ በቃ በርበሬውን ተቀባ። 3 ቅጣት ሰጠው። ምረጥ ከ3 አራ ህጓን ራሷ አውጥታ ራሷ። እኔ እኮ አንቺ ልጅ ግን ማነው አይዞ ያለሽ? ግን እኔ ፈነክትሻለሁ፣ ያለሽበት መጥቼ ፈነክትሻለሁ። በትክክል ንገሪኝ። ቅጣት ያማታል። ራሷ ነው ግምጠው። 4 ቅጣት ረግቻለሁ። 4 ስጭኝ። 21 ጊፍተሩን መቅበር ለሱ ቀላል ነው። ይቀብራል። ችግር የለበት። አላረገውም። እኔ ኬቪን እሞታለሁ፣ አልቀብርም። እናቴ ትሙተ ማርያምን ነው የምላቸው። እኔ ኬቪን መርጦ ቀላል ቅጣት ለሱ ሞት ይሻለኛል። ኬቪዬን አባ እሞታለሁ፣ እቀላለሁ። አንቺ እርጉዝ ቶሎ ስጭኝ በእናትሽ። እኔ ሰዓት የለኝም። ቶሎ አፍጥ ጊዜ የለኝም። ቤተሰቡን ይቅበል ላላችሁት ጊፍተሩን ይቅበል። በጭራሽ አንገቴ እኔ ተቃጥዬ እንደዚህ በኮልጌታ እኔ ተቃጥዬ ምንም ተበቀልኩኝ። ታዲያ ዝም ብሎ ጊፍተሩን ቀብሮ አልቀብረም። እኔ በጭራሽ ሳሙና መብላት አንቀጣጣም። ሳሙና ጤነኛ ናችሁ? በሽተኛ ሁላ ያማችኋል እንዴ? ቅበረው። አይ ጎንደሬ ሊመጥ እኔ ከአንቺ ጋር ነው ጸቤ። ቤኪ የሚባለውን ጊፍተርህን ቅበር። ማን ጊፍተሮችህን ስም እየጠራህ ቅበር። አንድ ጊፍተር የሚቻለው እሱን ተናገሪ። ሳላምንበት እኔ አሁን እንትን መርጦ ቢቀብር ማለት ነው። አንቺን ልክ እንደሱ ወዳለው ማለት ነው። ምክንያቱም እኔ በኮልጌታ የሚጠጣት ነው። ኧረ ቅበረኝ ቢልክና ብትቀብረው እኔ እንደዚህ አይኔ በኮልጌታ የተቃጠለበትን ምን እኔ ሲጀመር ማለት ነው ማርያምን ካልኩኝ ይቺ ማርያም አፌ ላይ ያለችው ቻው በቃ ምንም አለም ሊገለበት ይችላል። ማርያምን ኬብሮን አልቀብሮ እናቴ እኔ አልሰማሽም እንጂ ማርያምን ብዬ ነበረ። እመቤት ሄደ ካልኩን ምድር ይገለበጣል። እዚህ ምንም አይመለከተኝ። አልቀብረውም። ኬብሮን ማርያምን አልቀብረውም። ቅበረኝ እንኳን ብዬ አልቀብረውም። ፎርሹ ቀላላችሁ። ፊቱን ሳሙና ተቀብቶ ይክፈት። አክሽ ቀላል ነው። ምንድነው የህፃን ልጅ ቅጣት? አንቺ በራስሽ አትተማመኝ። ምን አይነት የሆንሽ እንዲህ ፉጭጭ ያልሽ እርጉዝ ሴት እየሆነች ግን በእናትሽ በትክክል ራስሽ አስበሽ አትቀጭኝም? ኢየሱስ ስም ከሰው አትስሚ። አንቺ ራስሽ አስበሽ ቀጭኝ። እኔ ራሴን አስብ እየቀጣ እነዚህ 3 ቱርም ራሴን ያሰብኩት። 4ተኛው ማድረጓለው ወይ በርበሬውን እንድትቀባልኝ ነው የምፈልገው፣ ወይ ቃሪያውን እንድትበላልኝ ነው የምፈልገው። የዘራሹን ነው የምታጅው። የምቀጣኝን ቅጣት እሰጣታለሁ ማለት ራሳችሁ ትፈርዳላችሁ። ማላገኛ መስሏታል። አሁን እኔ መልሼ አገኛታለሁ።
እያንዳንድሽ መተሽ ብታለቃቅሽ የሚሰማሽ የለም። እሺ እዛው ሰጣታለሁ፣ ታለቃቅስ፣ እዛው ታለቅስ ትኖራለች። አይመለከትም። ቆፍጠን ቆፍጠን። ይኸው ተመልከቱ፣ ጻፉና ያዙ ቤተሰቦቼ። ራሱ የምሰጠኝ እንኳን ሰጣታለሁ። ማላገኛት መስሏታል። እያንዳንዱ እርጉዝ ናት፣ 6 ፓክ ናት፣ 9 ፓክ ናት ብትሉኝ አላዳምጣችሁ። ይህንን ጨው አምጣና ጨው ውሃ አንድ ጭልፋ ጨው አንድ ጭልፋ ጨው በብርጭቆ በጥብጣ ጠጣ። ጨው በብርጭቆ ጨጓራዬን ያመኛል። ይቅርብኝ እኮ በቃ ጨዌ ነው እይ ነበር ጨጓራዬን ያመኛል። ገሰ ስሚ፣ እንዴት ነው ቅጣቱ? አራተኛው ለኩላሊት የራሱ ጥሩ አለ። ጨው በብርጭቆ መጠጣት። ጨው ታመጣና ብርጭቆ እስከተ በውሃ በልጠ ትጠጣዋል። አለቀ። እንደዚህ ትንሽ ጨው ነው ወይስ አንድ ጭልፋ ጨው? እዚህ ቤት ላይ ሸጠን አንቺ ሰላም አንቺ ጋው እርጉዝ አረባክሽ መሆኑን ደግሞ በማርያም ትምልልኛለህ። ማርያም ሀቢባ፣ ኧረ በኢየሱስ እንዴ በጭልፋ ጨው። እሺ እኔ ችግር የለውም። የኢትዮጵያ ውስጥ ተመልከት ይህን ጉድ ብቻሽ። ቅድም 5 ቃሪያ ብሬ ስትለኝ ኧረ የደረሰች እርጉዝ ናት ፈጣሪ ክንፍራ እያሉክ የገዛ ቤተሰቦች ተው እያሉክ እምቢ ብለህ 5 ቃሪያ ብይ ብለህ ቅጣት ሰጠከኝ አይደል? ኮልጌቱን የመረጥኩ እኔ 2 ቀላል ሰጥቼሽ ነው። ይሄው የሰጠሽ 4 ግን የማይቀያየሩ የሰጠሽኝ ህዝብ ይመሰክርልሻል። እንዲህ ብለሽ ሳቅስ አትሰክሽ። እኛ ግን ከቢ ቁጭ ብለሻል፣ እናገኝሻለን። ማግኘቱ እኔ ሊጠበላልሻለሁ። አንድ ሰው መጥቶ ምድር ችጋራ የሚያዩ ቤተሰቦች መታችሁ እዚህ ጋር ብትሉ ማለት እንደዚህ ነው መጠብሳችሁ። ሊጠበላልሻል፣ ችግር የለም። ከዛ በኋላ እናንቺ እና እንዴት እናያለን? ሊጥ በሰው ምን ይሁን ምን የምታደርገው በምን እናያለን? ይዘከን ካልሄድክ ማር ቤት ወይ በአካል መጥተሽ ታረጋግጫለሽ ወይ ስምልልሽ ታረጋግጫለሽ። ስልኩን ፉርኖ ዱቄት ነው ያልኩት እኔ። እሺ ኖ ከአሁን በኋላ ስልክ አይፎን ነው፣ ማድ ቤት አይገባም። አረብን የራስ ጉዳይ ካለብለስ ካላየና ስልኬ በጨረስ ማድ ቤት አይገባም። ለምን እንደምታመጣ ኩኪስ አብኩታ ብታመጣስ የሚጣፍጥ ነገር በሱ አይፎን አላስገባም ማድ ቤት። ወይ ሳምሰንጉን ላስገባው። በዚህ ገዝት ልግባና በዚህ ላሳይሽ በሳምሰንግ። ሰውዬ ጤና የለክም። ይዘከው ሄድና ስልኩን አታድርቀኝ እባክህ ተው። ይዘክ ሄደክ ፉርኖ ዱቄት የደረቅሽነሽ አንቺ ሲጀመር ምን እርጥብንሽ እንዴ? የደረቅሽ እንዴ? እግረ መንገድሽን የደረቅሽ ሴትዮ ምን እኔ ያደረግኩሽ አላደረግኩሽ? አሁን ይህን የመሰለ አይፎን 70 ስልክ እንደዚህ ሁላችንም እዚህ ብሎክ ላይ ኦርቶዶክስ ነን። ይኸው ዛሬ ማርያም ናት መሰለኝ። ማሻአላህ ሰላም ማርያም ናት ዛሬ 19 ገብርኤል እያባት ያረ በስመ አብ ልቡና ስጠኝ። እኔማ በቃ ልጨልም ነው ማለት ማርያም እኮ 21 ናት። ስለዚህ ከሁለት ቀን በኋላ ማለት ነው። ከማርያም ከ2 ቀን በኋላ ገብርኤል ነው ዛሬ 19 ዛሬ ገብርኤል ነው። መልአኩ ገብርኤል የኔ አባት አባቴ ሀቢባዬ የቴን በሰላም እንድትገላገል እርዳት። ይህና በጣም እኮ ነው መወዳት። ትወደኝ አይደለ? ቅድም ስትቀጣኝ ጠላትክ ነበርኩ። ሳሸንፍ ወዳጅ ከሆናለሁ። አብካል ይጠቅን ወሬ አልፈልግም። ሞኝክን እዛ ሄደ ፈልግ ታታብለው ተው እንድለው እኮ ነው። ተው በቃ ቅጣቱ ምሬ ያለው እንድለው ይመስለሃል? ተው መስለሽኝ ነዋ። ምን አንቺ ግማሽ አገዘን ነሽ እንዴ? ጠብቅ፣ ምህረት ብሎ ነገር የለም። አምጣ ፉርኖ ዱቄቱንና የሰው ነገር እኮ የሰው ዱቄቱን በሉት መሰለኝ። ሀቢባዬ ምን አለ አሁን ዱቄቱን ብላሽ ብትሉ ሳይንስ የለም። ነገ ትወልጃለሽ አቡዬ። ፈጣሪ ያውቃል ማሬ። ዛሬም ልውለድ ከነገ ወዲያም ልውለድ ፈጣሪ ያውቃል። አሁን እኔ የምፈልገው ሊጡን አምጥቶ ስኳር አድርግበት እያሉት ነው። እያየ ነው አይደል እንዴ? ሲያረግ ዝም እንላለን እኛ። በእነሱ ቤት እነሱ ብልጥ ናቸው። በኮመንት ነው ያሉ። ሉና ጋገራችሁት እንዴ ዱቄቱን? ምን አለ ዝንቱን ዱቄቱን ነው ብትሩ። ዱቄቱን ጋግረውታል። አይገርም ሀቢባ? ያቺ ዱቄት ባለፈው እኮ ሌሎቹን ምረጣ 4 ቅጣት አንድ የሰጠው አንተ ወስደህ እንጠብቀሃለን። ሞኝህን ፈልግ።
ከአራቱ ሌላውን አንዱን ቅጣት መምረጥ ነው። በርበሬ ቃሪያ ልወልድ ልሄድ ነው። ቃሪያ አለ፣ ቃሪያውን ምረጥልን። በርበሬውን ተቀባልን። ምረጥ፣ ምርጫ አለክ። ቃሪያ በዚህ ባለፈው አሁን እኮ ትናንት ዛሬ እኮ የቆመልኝ እኮ ይቀጥቀጥ ነው። ጨራሽ ልመልሰች ታሳምኝ ነው እማታ የራሱ ጉዳይ። አይ የሆነ ትንሽ ጠብታ እንኳን ከተሙ ነበር። ዱቄት ምናምን ይልኩልኝ ነበር። ኢትዮጵያ እንደማልመለስ ሲያውቁ በቃ ታውት አበሻ ይመጣላቸዋል። እንደምን ብዬ እመጣለሁ፣ ችግር የለውም። ማችት ኢትዮጵያ ያሉት ጓደኞቹ ሽሮ ምናምን ይልኩለት ነበር። እንደማይመለስ ሲያውቅ ተውት። ስጦታ ይዞ ማይመጣ ምናምን ስጦታ ይዞ ማይመጣ ከሆነ እኛ ስንልክ እንኖር ነው እንዴ? ለዚህ ብለ አበሻ እኮ የሚገርም እኮ ህዝብ እኮ ነው። ለሰምን ዋጋ አለው ብለው ተስፋ አድርገው ሲመለስ ስጦታ ሽቶ ምናምን የተለያዩ ነገር ይዞ ይመጣል ብለው ተስፋ አድርገው ነበር የሚልኩት። እንደማይመለስ ቁጣቸው አበሻ ክፋቱ የአበሻ ክፋት ምድር ላይ የለም እኮ በቃ ኦርደር ሽ በቃ እንትኑን እንዴ ኦርደር አንቺ በእንግሊዝኛ ነገር ምን ብዬ እንደማለ እንዴ ሌላውን ምረጥ። ሌላውን ቅጣት ምረጥልኝ፣ ተቀጣልኝ። ኦኬ ሌላው ምን ምን ነበረ? 5 ቃሪያ መብላት፣ በርበሬ፣ ጨው፣ ዘይት ሚክስ አድርጎ ፊት መቀባት እና ጨው በውሃ በጥብጦ መጠጣት እኮ በአንድ ማንኪያ የሆነ ጨው አንድ ጭልፋ። አዘዋለሁ። እስከዛ ምቾት አዘዋለሁ። አልችልም። ፕሌስ በእንግሊዝኛ ምንድን ነው ዱቄት? ፍሎር። ፕሊዝ ብሪንግ 2 ኪሎ ፍሎር። ኦኬ። ስኳር በጥብጥ የምትይው ሴትዮ እኔ ቤት እኮ ነው ያለሽው። እሱ ቤት ያለሽ ልቦልቅሽ? እኔ ቤት ነው እኮ ያለሽው። እውቀት ማነሳ ምን አለ? ወደዚህ ብትልኪያት ሂጂ፣ ወደ እሷ ብለሽ ብትመሪያት ወደ እኔ ትምጣና ትምጣ። አሁን አዘዝከው? እስኪ እንስማው። እናቴ በእንግሊዝኛ ያዘዝከኝ። ቴንክ ዩ ቬሪ ማች ስላዘዝከኝ። የለም የት አለ? ፍላወር በለው። ፍላወር ፍሎርማ መሬት ነው። ፈርስ ጊፍት ስትሪፕል በቃ ዞር ፍላወር አይ ሚን ፍላወር። ኦኬ ነምበር 1 በለው። ነምበር 1 በለው። ነምበር 1 ነምበር ዋን ፍላወር ዩ ትሪፕል ፈርስ ጊፍት ስትሪፕል ፍላወር ጋይስ ትሪፕል ነው። ጋይስ ትሪፕል ነው። ያ ነው በቃ ትሪፕል ፈርስ ጊፍት ስትሪፕል ጋይስ በእናታችሁ 3 ጊዜ ትሪፕል ቴብዬ ድረስልኝ የኔ ውድ ጋይስ ትሪፕል ነው። ትሪፕል ኬቢ ካሁን እናይልሃለን። ጋይስ ትሪፕል አረ ጋይስ በእናታችሁ እታችን ከቤታቸው ግራውንድ ነው። ቶሎ ይመጣል። አሁን ነው የሚመጣው። ምንም ፈጣን ነው። አክሽን ፈጣን ነው። ጋይስ በእናታችሁ ትሪፕል ነው። ኪችኑ እንዳይረበሹ ልስጋ። ሊጡን አቡክተህ አልተማርክም። ማንም ቲክቶከር የተማረ ምንድነው የምታካብሉት? እዚህ ጋር አልተማርክም ምናምን የምትሉ እንዴ? ሁሉም ሰው በልምድ ነው የተማረ። ራሱን ያስተማረ ነው ያለ እንዴ? ምነው ይህን ያህል እንደዚህ አላችሁ? ምን አልሽኝ? ሊጡን በውሃ አብኩተህ ከዛ ኳኝኮ አለ ተበጥብጦ እስከሚወርድ። ኧረ ፍላወር አበባ ነው ወይ? ስዝረከረክ ማለት ነው። እየበሉ ምግብ እየበሉ ምናምን ቢያዩንስ? ኖር ፍላወር አንድ ነው። ማን እየዋላቸው ምግብ እየተመገቡ ምናምን ካፌ ውስጥ ሆኖ ቢያዩንስ? እንደዚህ ስዝረከረክ ምናምን ስክሮል የሚባል ነገር አለ። ስክሮል ያደርጋሉ። እየበላችሁ የምታዩን ሰዎች ስክሮል ማድረግ ትችላላችሁ ተብላችኋል። ስክሮል ማድረግ ትችላላችሁ።
ለጀነራል ኖሌጅ ድንገራችሁ ይም ቀደም አራት ሰው ኬክ ፍሎ አራት ደግሞ እንትን በኪሎ ስለነገሩ ይገባዋል እንትን እንደሆነ አቡዬንም ሆንክ እኮ ዌልካም ቱ አወር ፋሚሊ ናና የኔ ፍቅር ፕሊዝ ብሪንግ ፋስት አይ ሃቭ ገስት ማይ ሃውስ ፕሊዝ ብሪንግ ፋስት ላይ ሳምንት መግባት አለብን። እሺ ቶሎ አምጣልኝ ብዬዋለሁ። ደብል እንግዳ አለ ቶሎ አምጣልኝ ብዬዋለሁ። ሲሮጥ ነው የሚመጣው። ኛውን ለማሳየት ከሆነ ይችላለ ለማለት ከሆነ አይ ሃቭ ገስት ቶሎ በለማ የሚለው ፋስት ብሪንግ ባለሽብኛል። ልክ ነሽ። አታውቅም ስላለ ኧረ ተበላሸው ታውቃለሁ ጋይስ 5,000 መግባት እናት የኔ አባት ቴንክ ዩ ሶ ማች አሁን ይህንን ቅጣት ሳልቀጣ ደግሜ ሌላ ቅጣት ኧረ ኬሚ ድረስልኝ ጋይስ ደብል ፒንክዬ ናት ቴንክ ዩ ሶ ማች ፒንክዬ ጋይስ ጊፍተሮችን ፎሎ አድርጉልኝ ብዬ ፒንክን ፎሎ አድርጉልኝ ሰከንድ ላይ ግላ እንለቃለን በእናታችሁ እንደምንም ብላችሁ ቀስ በይ ሀቢባዬ ትን እንዳይልሽ ስትጠጭ የቤት ትኬት መቁረጥ ፈልጌ ነበር። እቤቴ ያለውን ፒን የተደረገውን የመጀመሪያ ቪዲዮ ተመልከች። ማለት ቤትሽ መስለሽ ለምን ድፍታት እሺ ትኛለሽ እንደች አንቺ አስንግልሽ ሚመስልሽ አንቺ ላይ ነው ያረፈው። ጠላቴ ድፍት ይበል ደግሞ ለምን ድፍት ለምን ክንቸራት እኔ አይዞሽ ስልሽ እውነት መሰለሽ አይ ፈልጌ ነው እንደዚህ መሆኑን እንደዚህ ሊጥ በሊጥ ቀጣኝ ደግሞ አይዞሽ ስልሽ እሺ ትለኛለች። እሺ እንዳትዪ ምንም ስመክርሽ ዋው ስጠጭትን እንዳይልሽ ስትለኝ እውነት ያዘንክልኝ መስሎኝ ነው። እኔ እውነቴን አለ ጠቅላላው ከንታ የለከፉ ሰው ለነገሩ የእውነት ሊያዝንልኝ አይችልም። ጋይስ ኧረ እባካችሁ ኧረ 2000 ፖይንት ነው የሚቀር እንደምንም ብላችሁ ፎሎ አድርጉልኝ። ቤተሰቦቼን ፎሎ አድርጉልኝ። ግላቭ የለህም ግላቡን ግን ምንድን ነው እኔ ቤት ወስዳችሁ አቢባ ቤት ነው እንዴ ብትጠቀሙት? ግላቭ ያላችሁ ሰዎች ግላቭ ለምን አሰጡ? ግላቭ ስጡኝ። ኧረ ስጡኝ ግላቭ ያለው ሰው ጋይስ ዩዘግላቭ ስናይፕ እንዳያደርጉብን ዩዘግላቭ እንዳያገኙን እነዚህ ሰው ግላቭ የላችሁ ግላቭ ኧረ እባካችሁ ሂዱ። ይኸው ለምንድን ነው የሚሸፍኑብኝ? እኔ እንዴት ነው የምጫወተው? እሺ ከሸፈኑብኝ ምን አገባን? ማጅግ ሚስ ካለ ተጠቀም። እባካችሁ አሁንስ ደጋግማችሁ አትሸፍኑ። ለእኔም እሺ ሸፍኑ ይመታችሁ በዚህ ጋር ኧረ እባክህ ሌላ የለቅም። የእኛ ቤት ማጅግ ሚስ አንተ ቤት የሚሰራ ምስል ለዚህ ኮር መሀይም ነቅ የምንልክ እውቀት አልባ ነህ አልተማርክም። እኔ ደግሞ ለሌላ መስሎኝ ለዚህ ነው እንደ የምትል ለቲክቶክ እውቀት ደግሞ እኔ ደግሞ ይሄ ጀነራል እውቀት መስሎኝ እኮ። እሺ 1-0 እየመራሽ 7,000 ይላሉ ገና ውሸታችሁ ግን ጋይስ እያንዳንዳችሁ እዚህ መታችሁ ቂጣችሁ ላይ ብጉንጅ ውጣ። ቅድም ተራግሜ ያለው አሁንም ደግመዋለሁ። እሺ እያንዳንድሽ ተራጋሚ ራሱን ደርጋሚ ደውልልኝ። ይሄኛውን ጨዋታ እየተቀጣክ ነው የምፈልገው። ይኸው እያመጣ እኮ ነው እኮ። እስኪ ቮይስ እኮ ነው ያደረክልን። ለምን አትደውልለት? የኔን እንግሊዝኛ አስተርጉሞ ምናምን ነው እኮ የሚሰማው እኮ ቶሎ አይሰማውም። ሚኪዬ እወዳለሁ ልንገርህ። ኧረ አታፏሽኪብኝ ፊት ለፊቴ ሀቢባ በጭራሽ እንዳታፏሽኪብኝ። እኔ ስለ ልቡ ላይ ይጎዳል። እኔ ምግብ ስበላ አንተ ምግብ ስበላ ባዶ ሆዴን መድኃኒት የወሰድኩት በአንተ ምክንያት ነው። ምግብ ስበላ ስለ ተቅማጥ ምናምን አወራህና ዘጋኸኝ እና ምግቡ መለስ ባዶ ሆዴን ነው መድኃኒቱ። እኔ ኃጢአቴን ስትነግሪኝ ነው ማውቀው እኮ። እንዲህ ንገሪኝ እንጂ እየበላ አንቺ ቆይ ዘግቼሽ ነው ስለ ቅዘን ሳወራ በዛው እንትን ያልሽው። ማየትሙት መለስኩት እኮ ምግቡን ገና 2 ማንኪያ ከመጉረሴ ቂንጬ ተቀቅሎልኝ መድኃኒት ልወስድ 2 ማንኪያ ከመጉረሴ ስለ ተቅማጥ ምናምን ስታወራ ዘጋኸኝ መለስኩት። 2 ማንኪያ የጎረስኩትን ነው ዜ ቆሻ ቃላ ያስመለስኩት ባዶ ወይኔ እቺ እርጉዝ ምንም ብትሆን በኔ ነው ጥፋቱ ጋይስ። የሚወራና የማይወራ ነገር እኔ ፊት ለፊት ሰው ፊት ለፊት አትብይ። እኔ ባለፈው በልቼ ቀጠነብኝ ብዬ እየነገርኩሽ አይደል እንዴ? አስቀመጠኝ ሽንት ቤት ስመለ አስቀመጠኛው። እኔ ኢትዮጵያ ፋይዳ ሬስቶራንትን እያስተዋወቅኩ እየበላው እንዳይወጣ መድኃኒቱ እንዳይወጣ በቃ ስለ ተቅማጥ አታውራ። ኦኬ ተቅማጠሽ
ሲያስጠላ። ሌትስ ጎ ጋይስ። ትሪፕል ጋይስ ፈርስት ጊፍት ስ ጋይስ አንድ ለባዶ ፈርስት ጊፍት ስ ጋይስ በእናታችሁ ተጋገዙ። ፒንክዬ ቴንክ ዩ ሶ ማች። ፒንክ ሙን ቫይብስ ቴንክ ዩ ሶ ማች። ፎሎ አርጉ ጋይስ ፎሎ። የኔም ቤተሰቦች ፎሎ እያደረጋችሁልኝ እዚህ ጋር ያላችሁ 2000 ሰዎች ጆዬን ፎሎ አድርጉልኝ፣ ናናዬን ፎሎ አድርጉልኝ፣ ዘላለምዬን ፎሎ አድርጉልኝ። እሺ እኔ ማሩ ማች። እሺ እኔ ውዶች ጋይስ ግን አይኔ ግን የሆነ ነገር ፖዚዬ በዛ ጋ ሄደሽ ጠይቂያት። ኮልጌቱ እዚህ ጋር ደርሶ ነበር እንዴ? የለበለበ ምንድን ነው የምትጠይቀኝ? 6 ሚሊዮን ብር ብሰጣት ምን ታደርገዋለች ትለኛለች። ምን አገባኝ? ሄደሽ አትጠይቂያትም እንዴ? በዛ ጋር ለራስሽ ምን እንደምታደርገው ራሷን ጠይቂያት። መጀመሪያ ለራስሽ ይኑርሽ አልፈልግም በላት። ወረኛ መጀመሪያ ለራስሽ ይኑርሽ አልፈልግም። ወረኛ አልጨምርበት። ችጋራም አይ ወረኛ ጨምርበት። ወረኛ ብላሻለች እህቴ። ያለው ቀጥታ ይሰጣል እንጂ አያወራም። በልልኝ 9 ሰው እንዳለ አበባ ውዶች እህቴ በእናትሽ አታነካኪኝ። 9 አበባ ይሰጣል ቀጥታ። ማንም ሰው እቺን እርጉዝ ሴትዮ እንዳይናገራት። በጣም መወዳት ሰው ናት አይደለ? 9 ሰው ኧረ 9 አበባ አስመልጡኝ። እቺን ቅጣት እቺን መብላት ጋይ 9 ሰው 9 አበባ ጋይ 9 ሰው ሙሉ የአቢባ ቤተሰቦች ኑና እንትኑ ሙሉ የኔ ቤተሰቦች አንተ አሽከር ናቸው። ደፋር ሲሸነፍ ማሱ ጠባኛ ይሰራዋል። ሲያሸንፍ ፉከራውና ሽለላው መከራ። ሌትስ ጎ ግላቬን ደብል ወይ 2 ግላቭ ማን ይለከሰው ደንብልን ዲምፕልና ቤቲ ድሬ መጣለች። ምትጁ ማሂ ምንድን ነው? እንሂድ ግላቬን አንቺ አትሰሚም እንዴ? ጋይስ ደብል ለሚያደርገው 2 ደብል ጋይስ ኤኒ ጊፍት አንቺ አቢባ ግላቬን ደብል አልሰማህም? እኔ ግላቬን አንቺ እርጉዝ ተነሽ የኔ ጊፍተር መጣለች። ቤቲ ድሬ ግላቬን ደብል ቤቲ ድሬ። እሺ ጋይስ ደብል ነው የሚያደርገው። ደብል 2 ጊዜ ደብል ነው የሚያደርገው። ኧረ ተጋገዙ። ፒንክ ሙኒዬ ቴንክ ዩ ሶ ማች ጋይስ። ፒንክ ሙኒዬ ቴንክ ዩ። ወይኔ ሸከሸኩት እና ሰዎች አጠቃቀም እንዲህ ነው ግላቭ አጠቃቀም። ጆይ ትችያለሽ የኔ እናት፣ ግላቭ አጠቃቀም ትችያለሽ። እንዲህ ነው የሰው ልጅ ግላቭ የሚጠቀመው። ፒንክ ሙኒዬ ቤቲ ድሬ በጣም ነው የምናመሰግነው። 5 ነገር ነው በጣም ነው የምናመሰግነው። ቤቲ ድሬ መታለች። ከወንበርስ ተሬስት በአሰብ ይማር ለአንቺ እርጉዝ መስማት ትተሻላ። ኤኒያው ቤቲ ድሬ ዋና ፕሮሞተር በአቡዳቢ አለማየሁ ሂርፖ ሊመጣ ነው። ሁላችሁም ሬዲ ናቸው። አቡዳቢዎች፣ ዱባዮች፣ ራስ አልኬማ፣ አላይን፣ ሻርጃ፣ አጅማኖች አለማየሁ ሂርፖ ሊመጣ ነው። አቡዳቢ ለመቀበል ዝግጁ ናችሁ? ሬዲ ናችሁ? በፕሮሞተር ቤቲ ድሬ አማካኝነት አለማየሁ ሂርፖ ተመቸሾይ ከኔ ስለራቅ አደራ እናንተ ጋር ጥዬው ደርሼ ልምጣ ቶሎ። አደራሽ እንዳያሸንፈን በእናታችሁ። ላረግሺ አለማየሁ ሂርፖ ጋይስ የስደት ቆይታችንን ቆንጆ ሊያደርግልን ሊመጣ ነው። ሁላችሁም እንግዲህ በቤቲ ድሬያችን ልታመጣው ነው። እንዳቀሩ በዚሁ አጋጣሚ ጋይስ እንግዲህ ሲመጣ አቡዳቢ ኢትዮጵያ ፋይዳ ሬስቶራንት ደግሞ ቆንጆ ዶሮ ወጥ እናበላውና ጋይስ ቆንጆ ቆይታ አሳልፎ ይመለሳል። በዚሁ አጋጣሚ ጆይ ግን ሁሌ ለምንድን ነው የምታስቀጭኝ? በእናትሽ አሁን ይህ 2 ታይምስ የሆነን ቤት ታስቀጭኛለሽ፣ እዚህም ታስቀጭኛለሽ። እህቴ ምን ሆነሽ ግን ነው የምታስቀጭኝ እንዴ? አልበዛም እንዴ? በጣም ሲበዛ እኮ ያስጠላል እኮ እህቴ። እንዴ እንጠልሸን ነው ማስቧጥጠልሽ። አታውቂኝምሽ? በጣም በዛ እንዴ።
ለእርጉዝ ብለሽ አንቺ ተደረበሽ እኔን ስታስቀጭኝ አታፍሪም እንዴ? እርጉዝ ናት አይደል እንዴ ሴትየው? አንዴ ላረገዘተው ብለሽ እኔ አዲስ ትውልድ ነኝ ገና ነገ የሀገር ተረካቢ የሆንኩ ሰው እንደምታሰቃየኛ ምን እዳ አለብኝ? አንበሶች እማዬ ትሙት በጣም ነው የኮራባችሁ የኔ አደራ ጠባቂዎች፣ የኔ ውዶች። እናቴ አንቺ ተጸዳርተሽ ነው እንደመጣሽው? አይ አም ሶ ፕራውድ ኦፍ ዩ ጋይዝ። ምን ልታረጊ ሄድሽ ሀቢባ? ምን አገባክ? እኔ በቅጣት ላይ ቅጣት ዛራንሽ ሰውዬው ዱቄት እንደማለት ነው። ስለዚህ ሌላ አሁን ደግሞ ጫውን ነው የምትቀጣው። ሌላኛውን ተቀጣ ዱቄቱ። አሁን ሌላ ቅጣት ነው የምትሰጪኝ። አንደኛ 5 ቃሪያ ትበላለህ። ሁለተኛ በርበሬ፣ ጨው፣ ዘይት ሚክስ አድርገህ ፊትን ትቀባለህ። ሶስተኛ ጨውን በጥብጠህ ትጠጣለህ። እየተሳደበ ነበረ ካምካመ ነበር። ምን ብሎ ሰደባችሁ? ኧረ እኔ ያልዝ አልተሳደብኩም። እሺ እቺ ጊፍታርሽን ብቻ ጠንብርኩሷን ያወጣሉ። አደበረስ እንዴ እንደዛ ስራ እቺ ጆይ የምትባለው ልክ ልኳን የነገርኳት። ስነ ስርዓት ያዝ ከጆይ ጋር። ጆይን ሰደባት? አዎ ልክ ልኳን የነገርኳት። ጋይስ እባካችሁ ኧረ ታፕታፕ በእናታችሁ ታፕታፕ አድርጉ። ስሚ አብዬ እንግሊዝኛ አልገባውም እንዲ አንቺ ከሱ ላኪ ንገሪው እስኪ እህቱ ነኝ ብለሽ ንገሪው። በቃ አልፈልግም በቃ እንትን በል ሌላ ቅጣት ተቀጣ። ምን አገባኝ? ሌላ ነገር ይዞልኝ እንዳይመጣ ውድ ነገር በእናትሽ ማሁን ነገር ራስሽ በእንግሊዝኛ ፍሎር ነው ብለሽ ሀቢባ በእናትሽ ህይወቴን አታክብጅብኝ። በሰው ሀገር እባክሽ ሀቢባ አዳምጠውልቅ። አንድ ሰው ከሆነ ቮይስ አድርጊለትሽ ቅጣት ከሌለው እንትን የለኝም ይላል። ለምሳሌ አንድ ሰው ሽንኩርት ብላ ሲባል ጌም ላይ ማንንም ጌመር ጠይቅ፣ ሽንኩርት ብላ ሲባል ሽንኩርት የለኝም ሲል ሌላ ቅጣት። ዱቄት የለህም በቃ አትዘዝ፣ አልፈልግም፣ ዱቄቱ ተቀይሯል በሌላ። ስለዚህ አሁን ለምን ሰውየው ምን እንደሚያመጣ ምን አውቃለሁ። እንደዚህ ቮይስ አድርጊለት ታው በለው። ካንስል ኦርደር ኢዝ ካንስል በለው። ኦርደር ኢዝ ካንስል በለው። ቁጣ ይመስላል። አስተዛዝኝ እንድነግር አይመስልም። ኢትስ ኦኬ ኢትስ ኦኬ ኦርደር ኢዝ ካንስል ቴንክ ዩ በለው። ፊኒሽ ኦኬ ሰር። ወይት ቆይ እንትን ሳልለው የሆነ ነገር እያለ ነው። እዩ ተመልከቻዊ ሳልል የሆነ ነገር እያለ ነው። ሴንት ኦልሬዲ አላለም። እመቤቴን ይኸው። እሺ ምን አገባኝ? እሱን ሲመጣ ትቀጣለህ። አሁን ይሄኛውን ትቀጣለህ። ምን ልቀጣልሽ? ያው ነገርኩህ እኮ ሚኪ። ለምን ታደክመኛለህ? የጨጓራዬን ለምን ትልጠዋለህ እንዴ? በሆድሽ ነው እንጂ በጨጓራሽ ነው ያረገሽ ሀቢባ። ኧረ እኔ ውጪን አታክብጁ። ጨጓራ ይህ ከእርግዝና ጋር ምን አገናኘው? አንድን ሰው ደጋግሞ እንዲናገር ማድረግ ማድከም ምን አገናኘው? እኔ ስለ እርግዝና አላወራውም። ጨጓራዬን ለምን ትልጠዋለን ያልኩት። በጨጓራሽ ነው ያረገዝሽው የምትለው። ስለ እርግዝና መች አወራሁ ያልኩት? ለምንድን ነው ይመለከትሻል? ደጋግመህ አንድ ነገር አንዴ ነገርኩህ። በቃ ደጋግመህ ለምንድን ነው የምነግርህ? እንደ አንተ አትሰማም እንዴ? እሰማለሁ ግን ይመለከትሻል። በቃ የነገርኩህን ቅጣት ተቀጣ። ምንድን ነው 4 ቅጣት ነግሬ ካለው አንዴ አልነግርህም ድጋሚ 4ቱ ምን ብላ ነው? እሺ ጋይስ እኔ ምንድን ብላ ነው? 5 ቃሪያ ብላ፣ በርበሬ፣ ዘይት፣ ጨው ሚክስ አድርገህ ፊትን ተቀባ። ጨው 1 ጭልፋ ጨው በብርጭቆ ውሃ ሚክስ አድርገህ ጠጣ። 4ተኛ ደግሞ መጠፍ ቤቢ ላይን ስጠኝ። እንደዚህ አይነት አማራጭ እንዳለ አታውቅም። መቀጣት የማይፈልግ ሰው እንዳለ አታውቅም። መቀጣት የማይፈልግ ሰው በኮይን እንደሚቀይር አታውቅም። የለማይን ቀብራራ ወደ ሰማይ አራ ማለት አሁን ነው። አንቺ እንደዚህ በኮብልስቶን ግንባርሽን ብዬሽ እጄን ለኳታር መንግስት ነው የምሰጠው። አንቺ በጣም ጨምላቃ ያደረጉሽ ማርያምን እኔ ያወጣልኝ ከውስጥ ያወጣልኝ ቤቢን ላይ ያለች በጣም ምርጫ ነው። እንግዲያውስ ረፊ ሰበብ እንዳትሆኝብኝ አንቺ ልጅ እናቴ ትሙት ሚኪ 4 ቅጣት ይኸውልህ፣ 4 ቅጣት ሳትችካል መርጠህ ተቀጣ። ወሬ አልፈልግም እኮ ሚሚዬ። ቃሪያማ ሚሚ ግን ቃሪያ ብላ እያልሽኝ ነው። እመቤቴ ሚሚ ከቅርብ ጊዜ ወዲህ ግን ማለት በእኔ በጣም እየጨከንሽ እንደሆነ እወቂ።
ቃሪያ የለህም አይደል? ቃሪያ እኮ የለኝም። ታዲያ እውነቷን ነው። ለካ ብላ አይደለም ቃሪያ የለኝም እኮ። እዛዛ ዱቄቱን እንዳዘዝከው ይህ የሌለን ነገር ሳልቀጣ አልጀምርም። ሁለቱንም ቅጣት በርበሬ ትቀባለህ ከአሁን እስከዛ። ሚኪ ማየትም ጨዋታ እያበላሽ ይገባል። እኔ ግን ሲይዝሽ ማለት ነው ነብስሽን ነው ማስጨንቀው። ችግር የለም። ምንድን ያዛቃተን እኮ መቤቴ ነው። ይህ በእናትሽ እንትን የገብርኤል እንትን ነው። ዘይት ግን ለፊቴ ጥሩ ነው አሉ። በእናትሽ እኔ አሁን መልኬን እየጠበቅኩ ነው። በቅርብ ላገባ ስለሆነ መልኬ ላይ ኢፌክት እንዳይፈጠሩ ጥሩ ነው። ያሳምርልሃል።